يا سريع الغوث ስማኝማ ወንድሜ ሴት ልጅ ስሜት የላትም ያለህ ማን ነው? ያው እንዳንተው ግን አያሯሩጣትም ፍየሌ። አንዳንድ ባሎች ሚስቶቻቸው ምንም የሚፈልጉላ አይመስላቸው። እሷም ትፈነዳለች እንጂ አፍ አውጥታ አትጠይቅህም። በቃ ተፈጥሮ ነው፣ ተረዳት። አንዱ የቦታ ምስጢር ይሄ ነው አይደለ? እኛስ ብንሆን መሽደረቅና ፈጣጣ ሴት እንወዳለን። ግን ብዙ ምልክቶችን ታሳያለች እና ጥሩ አንባቢ ሆን ነው የምልህ ሀቢቢ። ወንድሜዋ ሐቋን ቀደም አድርገህ ስጣት፣ አታንገላታት። ወቅቱን እየጠበቅ አብዴት አርጋት። እምቢ ካልክ ደግሞ ቤቱን በአንድ እግሩ ነው የምታቆምልህ። በትንሹም በትልቁም ጸብጸብ ነው የሚላት እና አላህን ታዞርልሃለች። ከዛ እኔ ነኝ ያለ ባለሙያን እንኳን ቢመጣ አይመልሰውም። በተቃራኒው ደግሞ እዛ ላይ 10 ከ10 ካመጣ አባቴ አንተ ንጉስ ነህ። ጠጋይ ፈዋ ይዘጋጅልሃል። እንክብካቤው ትጠላለህ። በፍቅር ነው የምትወደህ። ወንድ ሲባል ካንተ ውጭ ፊቷ ላይ ከች የሚል የለም። ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ የዜጎቹን ሁኔታ ቼክ ለማድረግ ምንጊዜም ሌሊት ላይ በመዲና መንደሮች መካከል ይዟዟር ነበር። አንድ ቀን በሆነ ቤት በኩል ሲያልፍ አንድ ሴት ከውስጡና ይህን ግጥም ስትሸመድድ፣ ይህን ግጥም ስታነብም ሰማት። እንዲህም ትል ነበር: ሌሊቱ ረዘመ፣ ጨለማው በረታ፣ በፍቅር ምጫዋተው ውዱ ባሌን ሳጣ፣ በአላህ ይሆንብኝ የአላህ እይታል ባልፈራ በነበር የዚህ አልጋ ጎኖች ባስወዘወዝኳቸው ነበር በማለት ነበር የገጠመችው። ግጥሟ የአላህን ፍራቻና በስሜት መቃጠልን ያዘለ ነበር። የሰሃቢያቶች ሴቶች በጣም አላህን ይፈሩም ነበር። ግና ስሜት የሚባል ነገር አለ፣ ያንገበግባል። ይህን ግጥም የሰማው ታላቁ ኸሊፋ ንጋት ላይ ስለ ሴትዮዋም ጠየቀ። የሙጃሂድ ሚስት መሆኗን፣ ባሏ በጂሃድ ላይ የተሰማራ ወታደር መሆኑም ተነገረው። ዑመር ኢብኑ አልኸጣብ ጀግና ብቻ ሳይሆን ፈቂህና ዓሊምም ነበርና ፈጠን ብሎ ልጁ ሐፍሳ ቢንት ዑመር ጋር በመግባት ልጄ ሆይ ሴት ልጅ ከባሏ ተለይታ ምን ያክል ጊዜ መታገስ ትችላለችን? በማለት ጥናቱን ጀመረ። ሐፍሳም ከ4 እስከ 6 ወር በማለት መለሰች። ከዚያም ታላቁ ኸሊፋ የትኛውም ወታደር በየ4 ወር ወደ ቤቱ እንዲመለስ በማለት መመሪያውን አስተላለፉ። يهزم العسر وياتي